እሺ ደግሞ ብሎ በህፃናት ቪዲዮ መጣበት። ለልጆቹ የማያሳየውን ቪዲዮ ለእናንተ ህፃናት ብሎ አዳዲስ ጋሽ እሸቱ በሚል ቪዲዮ መጥቷል። ይህ ግን እንደምታስቡት አይደለም። ይህን ቪዲዮ እስከ መጨረሻው የምትከታተሉት ከሆነ ጋሽ እሸቱ ለምን እንደተሰራና በምን ምክንያት እንደተሰራ ሙሉ መረጃውን ሰጣችኋለሁ። ይህ በማለዳ ዩቲዩብ ቻናል ላይ ፍጹም መንገሻ ነኝ። አብራችሁን ቆዩ። ኮሜዲያን እሸቱ ጋሽ እሸቱ በሚል አዲስ ኮንተንት መጥቷል። ይህ ኮንተንት ደግሞ ልጆች ላይ ብቻ ያተኮረ ኮንቴንት ነው። በዚህ ኮንቴንት ላይ ጋሽ እሸቱ ሜን ታርጌቱ ምንድን ነው ብላችሁ የምትጠይቁ ብዙዎች ትኖራላችሁ። ነገር ግን ብዙዎች ደግሞ በተሳሳተ መንገድ የምትረዱ ትኖራላችሁ። እውነትስ ጋሽ እሸቱ ሸውዶናል? ኮሜዲያን እሸቱ ለመሸወድ ነው? ገንዘብ ለማካበት ነው እውነትስ የመጣው? እንዳትሳሳቱ። ኮሜዲያን እሸቱ ይህንን ሀሳብ ሞስት ፕሮባብሊ ይዞት ሲመጣ ከምን አንግል ነው ብለን መጀመሪያ መረዳት አለን። እስቲ ወደ ጋሽ እሸቱ ፕሮግራም ከመሄዳችን በፊት ወይም ደግሞ ኮሜዲያን እሸቱ ለህፃናት ካቀረበው ፕሮግራም ከመሄዳችን በፊት ወደኋላ መለስ ብለን እንይስ። አሁን አዲስ ያለው ትውልድ የሚከፈትላቸው ቪዲዮዎች በምንድን ነው እየተዝናኑ ያሉት፣ በምንድን ነው እየተጫወቱ ያሉት ብለን ራሳችንን ጠይቀናል ወይ? ሞስት ፕሮባብሊ ደግሞ ወላጆች፣ እናቶች፣ አባቶች አሁን ቅርብ ጊዜ ልጅ ለወለዳችሁ 2 ዓመት 3 ዓመት እንዲሁም 4 ዓመት እና እስከ 7 እስከ 6 ዓመት ልጆች ያላችሁ እናትና አባቶች ልብ ብላችኋል ወይ? ለልጆቻችሁ የምታሳዩትን ነገር አውቃችሁታል ወይ? ልጆቻችሁ በምንድን ነው ዲስትራክት እየሆኑ ያሉት፣ በምንድን ነው ማይንዳቸው ውስጥ ኢንስቶል እየተደረገ ያለው የሚለውን አይታችሁታል ወይ? ተረታችሁታል ወይ? እናንተ የምትሰጡት እናንተ አእምሯቸው ላይ የምትከቷቸው ነገሮች ወይም ደግሞ የቀን በቀን የህይወት መስተጋብራቸው ላይ ያ ነገር አእምሯቸው ላይ እየተቀረጸ የወደፊት ህይወታቸውን እንደሚኖሩት የወደፊት ህይወታቸው ላይ ትልቅ ተጽዕኖ እንደሚፈጥር ተረታችሁታል ወይ? እሸቱ ያደረገው ይህንን ነው። በመጀመሪያ የአእምሮ አሰራር የሚባለውን ነገር አወቀ ማለት ነው። ያን ያወቀው እሱ ብቻ አይደለም፣ ብዙዎች አውቃችሁ ልጆቻችሁ ላይ እየተገበራችሁ ያላችሁ ብዙዎች ናችሁ። ነገር ግን ስንቶቻችንን የአእምሮን አሰራር ያወቅ ነው? ዘሰብኮንሽንስ ማይንድ የሚለውን ነገር ያወቅ ነው? እርግጠኛ ነኝ ብዙ ቤተሰቦች፣ ብዙ ወላጆች ይሄን ነገር ያወቁት የተረዱት አይመስለኝም። ነገር ግን እኛ ልጆች እያለን ለምሳሌ በምሳሌ ላስረዳችሁና ፊልም ቤት ሄደን ፊልም ስናስጭን ምናስጭነው በምንድን ነው? በፍላሽ ነበረ። ብዙ ጊዜ እንደዛ ነው አድርገናል፣ በፍላሽ ወይ በሲዲ ምናምን ነገር። እኛ የፈለግነውን ነው ፍላሹ ላይ ምንጭ ነው የነበረው። አእምሮም እንደዛ ነው። የልጆች አእምሮ በተለይ ዘሰብኮንሽንስ ማይንድ በተለይ ምንድነው የሚያደርገው? በአካባቢው ባለው ወላጆቻቸው የሚናገሩት እናት አባቶቻቸው የሚያወሩት ኢቭን እንኳን ጽንስ ውስጥ እያለ ልጆች እንደሚያዳምጡ ታውቃላችሁ ወይ? ያዳምጡትን ግን ኢንስቶል የሚያደርጉት በፍላሽ ሳይሆን በሰብኮንሽንስ ማይንዳቸው ነው። የሰብኮንሽንስ ማይንድ ዋናው አሰራር ምንድነው? ጥሩ ነው፣ መጥፎ ነው፣ ልክ ነው፣ ልክ አይደለም ብሎ አያስብም። ነገር ግን ያገኘውን ጀንክም የሆነ ጥሩንም የሆነ ነገር ሰብስቦ ማጠራቀም ነው ስራው ማለት ነው። ዋናው ኮሜዲያን እሸቱ ይህንን ለመስራት ሀሳብ ይዞ ሲነሳ ምንድነው? በተለይ የህፃን ልጅ አእምሮ የተሰጠውን ነው የሚቀበለው፣ በተለይ ዘሰብኮንሽንስ ማይንድ። ይህንን አሰራር ካወቀ በኋላ ለምንድን ነው እኛ ያገኘነውን ምንሰጣቸው ነው ጥያቄ። ብዙዎች ቤት ገብተን ብናይ፣ ብዙዎች የየራሳችንን ቤት ብናንኳኳና ለማስተዋል ብንሞክር እያዩት ያሉት ምንድን ነው? የህፃናት ቪዲዮ ተብሎ የሚሰጣቸው ምንድን ነው ብለን ብንጎረጉር ወይም ደግሞ ብናስተውል ስልካችን ብንሰጣቸው የሚከፍቱት ራሳቸው ምንድን ነው? የህፃናት የውጭ ሀገር ቪዲዮዎች ናቸው። እነዚህ የውጭ ሀገር ቪዲዮዎች ማየታቸው አይደለም ችግሩ። እነዚያ የውጭ ሀገር ቪዲዮዎች ግን ሲሰሩ ዋናው ታርጌት ተደርጎ የተሰራው ምክንያቱን አለማወቃችን ነው። እኛ ለህፃናቶች አይዝናኑ እያልኩኝ አይደለም። እኔ በበኩል እርግጠኛ ነኝ ኮሜዲያን እሸቱም ይህንን ሀሳብ ተቃውሞ አይደለም። ነገር ግን ህፃናት መዝናናት ካለባቸው፣ ማወቅ ካለባቸው፣ መረዳት ካለባቸው ምን አይነት ነገር ነው መረዳት ያለባቸው? ዘ ዌስተርን ካንትሪስ ወይም ደግሞ አውሮፓውያን ሞስት ፕሮባብሊ ምዕራቡ ዓለም ሞስት ፕሮባብሊ እየሰራ ያለው ምን ላይ ነው? ቪዲዮዎቹን በደንብ እስቲ ዲቴል ተረዱ። እንደውም ኮሜዲያን እሸቱ ምን ይላል? ዘ ዴቪል ኢዝ ኢን ዘ ዲቴል ይላል። እስቲ ዲቴል እነዛ ቪዲዮዎች ለምሳሌ ሚስ ሪቼል ምትባላለች
እሷን እስቲ በደንብ ለማየት ለማብጠርጠር ቪዲዮቿን ሞክሩ። በቪዲዮቿ ላይ በአፍ እንኳን አውጥታ ባትናገር በአይን አእምሮአቸውን ውስጥ እንዲገባ ታደርጋለች። ምን አይነት ነገሮች የተመሳሳይ ጾታዎችን ኖርማል እንደሆነ ኖርማላይዝ እንደማድረግ ታደርገዋለች። ሶ እንደዚህ ኖርማላይዝ ማድረግ ደግሞ በተለይ በህፃን አእምሮ ደግሞ እያደገ ሲመጣ ተመሳሳይ ጾታን ለምሳሌ ግብረ ሰዶማዊነት የሚባለውን ነገር አእምሮአቸው ውስጥ እንደ ኖርማል ነገር አድርገው በየትምህርት ቤቶቻቸው በየሃይ ስኩሉ በየመዝናኛ ቦታዎች ሊተገብሩት ይችላሉ። ስለዚህ ይህን ነገር ማድረግ ያለብን ልጆቹ ካደጉ በኋላ ነው ወይስ አሁን ነው? ያ ነገር ጭንቅላታቸው ውስጥ እንዳይፈጠር ማድረግ ያለብን። እሾህን በእሾህ ሲባል እኮ መጥፎ ነገር እኮ አይደለም። አሁን ለምሳሌ ሚስ ራቼል ብላ ልጆችን ቶክሲክ ነሽ ለኔ እውነት ለመናገር ቢኮዝ ለማዝናናት አይደለም። ዋናው ታርጌታቸው ዌስተርን ካንትሪስ ለአፍሪካውያን የሚያመጡት እና ያን ሁሉ በጀት የሚበጅቱት በቢሊዮን ዶላርስ የሚበጅቱት የኛ ልጆች እንዲዝናኑ የኛ ልጆች ደስ እንዲላቸው አይደለም፣ የራሳቸው ታርጌት ስላላቸው ነው። ይህን መረዳት ነው ያለባችሁ። ስለዚህ በጣም እኔ ደስ ያለኝ ነገር ምንድነው ለልጆች ተቆርቆሮ ለህፃናት ይሆናል ብሎ እነዚህን ቪዲዮ ማምጣቱ በጣም እኔ በእውነት የሚያስጨበጭብና አንደኛ የሆነ ተግባር ነው ማለት ነው። ለመናገር እኔ ያው ለመጥፎ ነገር ትኩረት አልሰጥም። ነገር ግን ኔጌቲቭ ነገሮች እያወሩ ለብዙዎች ኔጌቲቭ ነገር የሚዘሩ ሰዎች ይኖራሉ። ግን ይሄ መልእክት ምንድነው? ኮሜዲያን እሸቱ ለሱ ልጆች የማያሳየውን አይደለም ለኛ ልጆች ለሚመጣው ትውልድ እነዚህ ፕሮግራሞች እየተሰሩ ያሉት አተሳሳቱ በእርግጠኝነት ዋናው ትኩረት አድርጎ የመጣው ምንድነው? ለራሱ ልጅ ስለሚቆረቆርና ስለሚቆረቆር ነው እንደዚህ አይነት ቪዲዮ ይዞ የመጣው። እኔ ልጄ ለሚያየው ነገር ልጄ ከአንደበቱ ለሚወጣው ነገር በሙሉ ኃላፊነቱን መውሰድ አለብኝ። ሶ ሞስት ፕሮባብሊ ለልጄ የሰራሁትን ነገር አሁን አሉ ለሚባሉት ልጆች ለሚወለዱ ልጆች ነገ ሀገር ተረካቢ ለሚባሉ ልጆች መስራት አለብኝ ብሎ ነው። ሶ እኔ ብዙዎች እንድትረዱ የምፈልገው ምንድነው it's not about money። እኔ ያየሁትን ልንገራችሁ። ዶላሮች እየተከፈሉ ቪዲዮዎች እየወጡ ይሰራሉ። የኤአይ ቪዲዮዎች እየወጡ ይሰራሉ። ከሚያወጡት በላይ አያገኙም። የሚወጣው ይበዛል ማለት ነው። ሶ ኢንቨስትመንቱ ይበዛል እንጂ ጌን የሚያደርጉት ነገር አይበዛም። እውነት ለመናገር መረዳት አለባችሁ። አንዳንድ ጊዜ ስራዎች ሲሰሩ ሁልጊዜ ለገንዘብ ብቻ እንዳይመስላችሁ። ትውልድን ያተኮረ ነገር ግን ነገ ይከፍለኛል፣ ይሄ ነገር ነገ ይከፍለኛል፣ ሀገር ይከፍለኛል፣ ትውልድ ይከፍለኛል ብሎ ስለሚያስብ በገንዘብ አይደለም በማንነት ይከፍላል ብሎ ስለሚያስብ ነው ይሄን ቪዲዮ የሰራው። ሶ እኔ በተረዳሁት መልኩ ብዙዎች ብትረዱ እንደዚህ አይነት ቪዲዮዎች ኢትዮጵያ ላይ ተሰርተዋል ወይ ብለን ስናይ የሉም። ትኩረት ለህፃናት አድርጎ የሰራ አለ ወይ? አሉ። ነገር ግን ሙሉ ትኩረት ተደርጎ ኢቭን እስከሚያወሩት ነገር የሚያዩት ነገር የሚያዳምጡት ነገር ኤቭሪ ቃላቶች ላይ ትኩረት ተደርጎ ተሰርተዋል ወይ ስናይ አይተናል። ካለፉት መዝሙሮች የህፃናት መዝሙሮች ቴሜቴ የሎሚ ሽታ ምናምን የሚባሉ መዝሙሮች ሶ እነዚህ መዝሙሮች ህፃናት እየሰሙ ነው ነገ ሀገር የሚረከቡት፣ ነገ ኢትዮጵያ የሚያደርጓት የቀደመችዋን ኢትዮጵያ የምንመለሰው በእንደዚህ አይነት ወይ ነው ወይ ዲስትራክት ህፃናትን በማድረግ ነው ወይ ብለን ስንጠይቅ አይደለም፣ ትክክል አይደለም። በእያንዳንዳችን በምንከተለው ሃይማኖት ዘመኑን የዋጀ ወጣት እንፈልጋለን ወይ? መንፈሳዊ ልጅ እንዲኖረን እንፈልጋለን ወይ? ዛሬ ያልሰራንበት ግን ነገ እንዴት አድርጎ ነው የሚከፍለን? ሶ ዛሬ ከማህፀን ጀምሮ የዘራንበት ዘር ነው ቱሞሮ ምናጭደው። እያንዳንዳችን በልጅነታችን የተዘራብን ውጤት ነው የምንሆነው። ነገር ግን የሰው ልጅ ካደገ በኋላ አይለወጥም ማለት አይደለም። ነገር ግን ስር ሳይሰድ ከባድ ሳይሆን አንድን ሰው ለመለወጥ ካደገ በኋላ ከባድ ስለሚሆን አንድን ልጅ ለመለወጥ ካደገ በኋላ ከባድ ስለሚሆን ለምን ደግሞ ችግር ውስጥስ እንዲገባ እኛ መንገድ እንከፍትለታለን። ራሱን በራሱ የሚችል የሰው እርዳታ የማይፈልግ ከራሱ አልፎ ለብዙዎች የሚተርፍ ለሀገር፣ ለወገን፣ ለተቸገሩ፣ ለአብያተ ክርስቲያን፣ ለመስጊድ፣ ለእያንዳንዱ ተቋማት የሚደርስ ልጅ አንፈልግም። ያንን ከፈለግን ከአሁኑ ከማህፀን ጀምሮ መሰራት አለበት ማለት ነው። ስለዚህ እንደዚህ አይነት በጎ የሆኑ ዓላማዎችን ከቤተሰብ፣ ከማህበረሰብ፣ ከሀገር አልፎ ዓለምን ለሚጠቅም
በጎ ሐሳቦች መጥፎ ሐሳቦችን በደንብ አድርጎ የሚሽር እንደዚህ አይነት የበሰለ ሐሳብ ሲመጣ እኛ በጣም አፕሪሺየት ልናደርግ በጣም ይበል ጀግና ጎበዝ ልንል እንጂ የሚገባው ራስ ልጆች ማያሳየውን ለኔ ልጅ ብሎ መቃወም የለብንም። መረዳት ያለብን ነገ ብዙ ሀገር የሚረከቡ ወጣት ልጆች እንደሚፈሩ እዚች ሀገር ላይ ማወቅ ነው ያለብን ማለት ነው። እኔ ሆነን ለመናገር ይቅርታ ስሜታዊ ከሆንኩኝ ቢኮዝ አንድ ባየሁት ኔጌቲቭ ነገር ነው ልመጣ የቻልኩት። እኔ በስትክክል የሚገርመው ይህን ቪዲዮ ሳይ እንኳን ለህፃናት ለወጣትም ይሆናል እንዴ ስንቶቻችንን እኛ ልጆቻችን መንፈሳዊ እንዲሆኑ ማንፈልገው ጠንካራ ልጆች ነገ አድጎ ቤተሰብ ላይ የሚጠቅም እንዲሆን ማንፈልገው ስንቶቻችን? ሁላችንም ልጆቻችን የተባረኩ ዘመኑን ይዋጁ እንዲሆን እንፈልጋለን። በዓለማዊ መንገድ እንዳይታለሉ እንፈልጋለን። ሶ እባካችሁ እኔ ኮሜዲያን እሸቱን ብቻ እንትን ማለት አይደለም፣ ለሱ ብቻ ድጋፍ መስጠት አይደለም። ነገር ግን እንደዚህ አይነት መልካም ሐሳብ ይዘው ወጣት ላይ በተለይ ትውልድ ላይ እሰራለሁ ብሎ ለሚያስቡ ወጣቶች በቃ እንቅፋት አንሆንባቸው። መስራት እንኳን ባንችል እንቅፋት አንሆንባቸው። ዋናው ነገር ግን መልካም ዘርን የሰው አእምሮ ላይ እስከዘሩ ድረስ እንቅፋት አንሆንባቸው። ይህ ነው መልእክቴ። ከዚህ በላይ ብዙ ማለት ይቻላል። ነገር ግን ዋናው ፍሬ ሐሳቡን ተናግሬያለሁ። ነገ ሀገር ለሚረከቡ ወጣት ትውልድ ሲባል ዛሬ ህፃናት ላይ መሰራት አለበት ተብሎ ስለታሰበና ስለታሰበ ብቻ በጣም ብዙ ሰዎች ተሳትፈውበታል። ዶንኪ ቲዩብ ውስጥ ብዙ ሰዎች። ስለዚህ አንዳንድ ጊዜ ብቻ ሳይሆን ሁል ጊዜ መልካም ስራዎችን በመልካሙ ብቻ እንየው። ብንቃወም እንኳን ዝም እንበል፣ መልካምነቱ እናጉላው ብዙ የሚጎዳ ነገር ከሌለ። ስለዚህ ለመልካም ስራዎች ሁል ጊዜ እኛ ማጨብጨብ፣ አፕሪሺየት ማድረግ፣ መስራት እንኳን ብንችል ብንሰራ መልካም ነው እንጂ ክፉን ባለማንሳት፣ ክፉን ባለማውራት፣ ክፉን በማራቅ ከልጆቻችን ከወጣቶች እቺን ሀገር የተሻለ ሞር ውጤታማ ሀገር ዘመኑን የዋጀ ሀገር እናደርጋታለን። ነገ ለሚመጣባት መጥፎ ነገሮች ሁልጊዜ ሶሉሽን የሚፈልግ ወጣት እንጂ ችግሩን ሁልጊዜ እያማረረ የሚኖር ወጣት አይደለም መስራት ያለብን። ስለዚህ እንደነዚህ አይነት ቪዲዮዎችን እያበረታታን ቀጣይነቱን ማስቀጠል ነው ያለብን። ስለሚኖራችሁ አስተያየት ደግሞ ማንኛውም አስተያየት እቀበላለሁ። ኮሜንት ሴክሽን ላይ አስቀምጡልኝ፣ እመልሳለሁ። ልታወሩኝ የምትፈልጉት ነገር ካለ በኮሜንት ሴክሽን ላይ ማውራት ትችላላችሁ። ስለነበረን ቆይታ እጅግ አድርጌ በጣም አመሰግናለሁ። ይህ በማለዳ ዩቲዩብ ቻናል ነው። እኔ ፍጹም መንገሻ ነኝ። በማለዳ ዩቲዩብ ቻናል ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሌላ የተሻሉ ሀሳቦችን ደግሞ ኔክስት ታይም ይዘን እንቀርባለን። እወዳችኋለሁ።